ዶናልድ ትራምፕ በኢራን ላይ የ48 ሰዓታት ገደብ ጣሉ። በመካከለኛው ምስራቅ የተቀሰቀሰው ጦርነት 4 ሳምንታትን ባስቆጠረበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ ለኢራን እጅግ አስደንጋጭ ማስጠንቀቂያ ሰጥተዋል። ኢራን ወሳኝ የሆነውን የሆርሙዝን የባህር ወሽመጥ በፈረንጆች መጋቢት 23 እኩለ ሌሊት ድረስ ሙሉ በሙሉ ካልከፈተች አሜሪካ የሀገሪቱን የኃይል ማመንጫ ማዕከላትን በቦምብ እንደምታወድም ዝተዋል። ይህ ውሳኔ የመጣው በወሽመጡ መዘጋት ምክንያት የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሮ የብዙ ሀገራትን ኢኮኖሚ እያናጋ ባለበት ወቅት ነው ተብሏል። ኢራን በበኩሏ ለአሜሪካ ማስጠንቀቂያ በሰጠችው ጠንካራ ምላሽ በማንኛውም የነዳጅ ማምረቻ ተቋማት ላይ ጥቃት ከተፈጸመ በቀጠናው የሚገኘውን የአሜሪካ አጋር ሀገራት የቴክኖሎጂ የኃይል መሰረተ ልማቶች ላይ ተመጣጣኝ አጸፋዊ እርምጃ እንደምትወስድ አስታውቃለች። የኢራን ባለስልጣናት መንገዱ ክፍት የሆነው ለኢራን ጠላቶች ስላልሆነው መርከቦች ብቻ መሆኑን ቢገልጹም ዋሽንግተን ግን ይህን እንደ ከፊል እገዳ በመቁጠር ወታደራዊ እርምጃ ለመውሰድ ቆርጣ ተነስታለች ብለዋል ዶናልድ ትራምፕ።